መለኮታዊ ጥሪ እግዚአብሔር ኤርሚያስን የሚያውቀው እናቱና አባቱ ከመገናኘቱ በፊት ነው። ያካታራ ዳለፋ ስንቶቻችሁ ከኔ ጋር እንዳላችሁ አላውቅም። ብቻ እግዚአብሔር አምላክ እንደዚህ ብሎኛል፣ ለጥቂት ሰዎች የበረከት ደጆችን እከፍታለሁ አለ። ብዙዎቻቸው አለኝ እግዚአብሔር ድምጼን እየሰሙ ስራቸውን ይሰራሉ፣ ድምጼን እየሰሙ መንገዳቸውን ይጓዛሉ። ያ ሰው ማን ነው? ማን ነው ያ ሰው? በአብ ልጅ ጌታ በኢየሱስም አጽንቼባቸዋል። እነሆ በአብ ልጅ ጌታ በኢየሱስም ከተወለዳችሁበት ብሔር፣ ከተወለዳችሁበት ቤተሰብ፣ ከተወለዳችሁበት አገር እንደ ኃያልና እንደ ብርቱ አድርጌ ጠራዋችሁ፣ በኢየሱስም አወጣዋችሁ። ይባሎ ካዘደ ቬንታሽሪ በሚጠሉና በሚወዱን ጥያቄ ትሆናል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በሆድህ ሳልሰራህ አውቃለሁ፣ ከማፀንም ሳትወጣ ቀድሼአለሁ፣ ለአሕዛብም ነቢይ አድርጌአለሁ። እኔም ወዮ ጌታ እግዚአብሔር ሆይ እነሆ ብላቴና ነኝና እናገር ዘንድ አላውቅም አልሁ። እግዚአብሔር ግን እንዲህ አለኝ፣ ወደሚሰድድህ ሁሉ ዘንድ ትሄዳለህና የማዝዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። ዳኪያዞ ኮሞትራዲያ ዛሬ የአንድ ሰው አፍ ዳሰሳል። ኤሎካደሻ ካዳባጋኒያ ይደግማለሁ። ቁጥር 9 እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፌ ውስጥ አኑሬአለሁና እነሆ ቅልና ታፈርስ ዘንድ አታካቫሪያ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌአለሁ። ያነበብኩትን ክፍል እንዲህ በመሪስ አገለግላችኋለሁ። መለኮታዊ ጥሪ ወይም መለኮታዊ ድምጽ። ኢየሱስ ጌታ ነው። ተገበ ያለውን ሰው በሚገርም ሁኔታ ትጠራለህ በለው፣ ደግሞ ተልከህ ትሄዳለህ በለው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የሚገርማችሁ ነገር ይሄ መጽሐፍ የተጻፈበት ጊዜ በጣም አስጨናቂና አስቸጋሪ ጊዜ ነው። ነቢዩም የተጠራበት ጊዜ በጣም ከባድ ጊዜ ነው። እስራኤላውያን ፊታቸውን ከእግዚአብሔር በመለሱበት ጊዜ ነበር የሱም ጥሪ። ክብር ለእግዚአብሔር ይሁን። መጽሐፉን ሁለት ሰው እንደጻፈ ነው የታሪክ ምሁራን የሚናገሩትና ራሱ ነቢዩ ኤርምያስና ሌላ ደግሞ ባሮክ የሚባል የሱ ተከታይ ነበር የጻፈው። ክብር ለእግዚአብሔር ይሁን። በዚህ መጽሐፍ ውስጥ እግዚአብሔር ብቻ እንደታየ ሕዝቡን ለመመለስ ብቻ እግዚአብሔር የተጠቀመበት መንገዶችን ብቻ ነው የምናየው። ይሄኛው የኤርምያስ አጋዥ ሉቃስ ጳውሎስን ሲያግዝ እንደነበረው ሁሉ ባሮክም ኤርምያስን ሲያግዝ ነበር። ብዙ ቦታ እንደውም ሲታዩ ጥቂት ቦታ ብቻ ነው ኤርምያስ የኔን መጽሐፍ የጻፉ ጽሑፉን የሚታዩት። አብዛኛው ቦታ ደግሞ ስሙን አይጠቅስም በክፍሉ ላይ ግን ባሮክ እንደጻፈው ነው ምናገረውና ኤርምያስ በትውልዱ የካህን ወገን ነው። ኢየሱስ ጌታ ነው። ቤተሰቡ እግዚአብሔርን በጣም የሚወድ እግዚአብሔርን በጣም የሚያገለግል ከካህን ቤተሰብ ነው የተጠራው። ካህን ነው። ካህን ግን ነብይ አይደለም። ካህን ይቀድሳል። ስለ እግዚአብሔር ሕዝብ ስለ ኃጢአታቸው በእግዚአብሔር ፊት ኃጢአታቸውን ያቀርባል። ካህን ነው። ኦሬዲ ክህነት በአይሁድ ስርዓት ውርስ ነው። ከቤተሰብ ይወረሳል። የሌዋውያን ወገን ናቸው። ሌዋውያን በእግዚአብሔር ቤት ውስጥ ብቻ የሚያገለግሉ የማያርሱ የማያጭዱ ናቸው። አያርሱም አያጭዱ። የእግዚአብሔርን ሐሳብ የእግዚአብሔርን ሕዝብ ብቻ የሚያገለግሉ ናቸው። በክህነት ነው የሚያገለግሉት፣ ይታወቃሉ። ሌሎች ከሚያርሱት አስራትና በኩራት ከስጦታ ይመገባሉ።
ለነርሱ ሌሎች ነው የሚያመጡት። ራሳቸውን ሰጥተው እግዚአብሔርን ስለሚያገለግሉ አያርሱ አያጭዱም። ኤርምያስ የተጠራ ጥሪው ከዚህ ቤተሰብ ነው። ጌታ ይባረክ። እግዚአብሔር ኤርምያስን መጥራት ሲፈልግ ቤተሰቦቹን አይቶ አይደለም። ካይንም መሆን ይችል ነበር። ነገር ግን በጊዜው የሚያስፈልገው ለዚህ ሕዝብ መፍትሄ የሚሆን ነቢይ ስለሆነ በነቢይነት መንፈስ ሊያስነሳው ፈለገ። ጌታ ይባረክ። ኤርምያስ የሚጠራበት ጊዜ 20 ዓመት አካባቢ ነው። በ20 ዓመት አካባቢ እግዚአብሔር እንደዚህ አለው፣ አንተን ነቢይ አድርጌ ሾሜአለሁ አለ። ኢየሱስ ጌታ። ምን አድርጌ? እስከ አንድ ጊዜ እግዚአብሔር በሉ ነቢይ አድርጎ ቀብቶኛል በሉ። በጣም የሚገርማችሁ ነገር ቁጥር 4 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። በዚህን ሰዓት ድምፁን አልተለማመደም፣ ቃሉንም አልተለማመደም። የእግዚአብሔርን ቃል የመስማት እድል ከዚህ በፊት አላገኘም። የእግዚአብሔርን ድምፅ የመስማት እድል ባገኘበት ሰዓት ኢየሱስ ጌታ እንደዚህ ብሎ መጻፍ ጀመረ። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣል። ጥሪው መጣሁ ናካቶባስ ባያ ዛሬ ምሽት በተኛችሁበት፣ ዛሬ ምሽት እየነዳችሁ፣ ዛሬ ምሽት እየበላችሁ መለኮታዊ ድምፅ ይጥራችሁ፣ መለኮታዊ ድምፅ ያስነሳችሁ። ሃሌሉያ። ይህንን ቃል የምናገረው ለአማኝ ብቻ፣ ለአማኝ ከመንፈሱ ጋር ለተገናኝ በእርግጠኝነት ነው የምናገርብህ። ዛሬ አይተ የማታውቀው ሰንተ የማታውቀው ድምፅ ማስተናገድ ትጀምራል። ለወደፊት ስንቅ የመሆንን ድምፅ ማስተናገድ ትጀምራል። ለወደፊት መንገድን የምታቀናበትን ድምፅ መስማት ትጀምራል። የተስማማ ጮ አሜን። ኢየሱስ ጌታ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ በሆዴ ሳልሰራኝ አውቄአለሁ። ኢየሱስ ጌታ። እግዚአብሔር ኤርምያስን የሚያውቀው እናቱና አባቱ ከመገናኘቱ በፊት ነው። ያካታራዳሌፋ ስንቶቻችሁ ከኔ ጋር እንዳላችሁ አላውቅም። ብቻ እግዚአብሔር አምላክ እንደዚህ ብሎኛል፣ ለጥቂት ሰዎች የበረከት ደጆችን እከፍታለሁ አለ። ብዙዎቻቸው አለኝ እግዚአብሔር ድምፅን እየሰሙ ስራቸውን ይሰራሉ፣ ድምፅን እየሰሙ መንገዳቸውን ይጓዛሉ። ያ ሰው ማን ነው? ማን ነው ያ ሰው? በአብ ልጅ ጌታ በኢየሱስ አጽንቼባቸዋል። ሃሌሉያ። ጸንቶባቸዋል። ሃሌሉያ። ጸና። ኢየሱስ ጌታ። በሆዴ ሳልሰራ አውቄአለሁ። that means አባትና እናቴ ሳትገናኙ አውቄአለሁ። አንተ ደም ሳትሆኑ እንኳን ኢየሱስ ጌታ። የእግዚአብሔር ጥሪ እንደዚህ ነው። የሚገርማችሁ ነገር የኤርምያስ ቤተሰቦች የኤርምያስን ስም ሲሰይሙት በምክንያት ነው። በምክንያት ነው። ክብር ለእግዚአብሔር። ኤርምያስ ማለት እግዚአብሔር ከፍ ከፍ አለ ማለት ነው። ምን አለ? እስከ አንድ ጊዜ በኔ ስራ በሉ፣ በኔ አገልግሎት በሉ፣ በኔ ህይወት በሉ፣ በኔ ትዳር በሉ እግዚአብሔር ከፍ ብሎ ይታያል በሉ። ማን እግዚአብሔር ከፍ ብሎ ከታየ አንድም ኃይል አይቋቋምህም። ትሄዳለህ፣ ትጥለዋለህ፣ ትሄዳለህ፣ ይሳካልሃል፣ ትጀምራለህ፣ ይሳካልሃል። እስከ አንድ ጊዜ ሆነ በሉ ባካችሁ። ኢየሱስ ጌታ። እኔም በሆዴ ሳልሰራ አውቃለሁ፣ ከማፀንም ሳትወጣ ቀድሼሃለሁ። ኢየሱስ ጌታ። ምን አድርጌያለሁ? ታካራዳሌቫ። አንዳንዶቻችሁ ድንገት የተፈጠራችሁ ይመስላችኋል። ድንገት የመጣችሁ ነው የሚመስላችሁ። ብዙ ሰዎች አንድ ልጅ በመንገድ ላይ ተጥሎ ሲያዩ እናቱ ጥላ ነው የሄደችው፣ ወይ በሆነ ጉዳይ ጥላ ሄዳለች። እኔ አሳድጋለሁ ብሎ ወስዶ ያሳድጋል። ልጁ አባቱ አይታወቅም፣ እናቱም አይታወቅም። ግን በእግዚአብሔር ዘንድ ልጁ የታወቀ ነው። አይ ኢየሱስ ጌታ። ትልቁ የፋሪስ ንጉስ ቂሮስ እናቱም አይታወቅም፣ እናቱም አትታወቅም፣ አባቱም አይታወቅም። የፋሪስ ንጉስ ነው።
ባቢሎንን ቀጥቅጦ የገዛን የእስራኤልን ሕዝብ ከባርነት ነፃ ያወጣቸውን የእግዚአብሔርን ቤት መልሶ እንደገና የገነባውን ለዚህ ሰው እግዚአብሔር እንደዚህ አለ። ኢየሱስ ጌታ። ትንቢተ ኢሳይያስ ምዕራፍ 45 እግዚአብሔር ለቀባውት አሕዛብንም በፊቱ አስገዛ ዘንድ የንግሥታትንም ወገብ ይፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹ በፊቱ ይከፈት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። ሃሌሉያ። በፊት ይሄዳል፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች ይሰብራለሁ፣ የብረቱንም መወርወሪያ ይቆርጣለሁ። ሃሌሉያ። በስሜ የሚጠራ የእስራኤል አምላክ እግዚአብሔር እንዲህ ይላል። ሃሌሉያ። አታካራዲያ ሌቫኒያ ማሳንታርዲያ በጨለማ የነበረችውን መዝገብ በስውር የተደበቀችውን ሀብት ይሰጣል። እግዚአብሔር ለዚህ ልጅ ቃል የሚገባው ገና ከመወለዱ በፊት ነው። ቂሮስ በታሪኩ እንደውም ይሄ ትንቢት ሲነገረው እናቱም አባቱ ከመገናኘቱ በፊት እሱም ከመታወቁ በፊት ከ138 ዓመት በፊት ነው ኢሳይያስ ትንቢቱን የተናገረው። ኢየሱስ ጌታ። ከስንት ዓመት? ከመቶ ዳካቶ ፕራዲያሌቭ እኔ ገና ሳልወለድ እናትና አባቴ ሳይገናኙ ጭራሽ ሳይተዋወቁ እግዚአብሔር ስለኔ ያውቃል። እግዚአብሔር ስላንቺ ያውቃል። በእርግጠኝነት ነው የምላችሁ፣ እግዚአብሔር ካቀደላችሁ እቅድ ጋር ዛሬ ምሽት ይገናኛላችሁ። ገና ከመወለዳችሁ እግዚአብሔር ለእናንተ ላዘጋጀው ዓላማ ትገናኛላችሁ። ከአንድ ጊዜ ይገናኛለሁ በሉ ባካችሁ። ገና እርሱ ሳይወለድ እግዚአብሔር ቃል ነው የሚገባለት ለቀባውት ለቂሮስ ብሎ አልተወለደም። ለካቶዛ ከማንታ ኢየሱስ ጌታ። የሚገርማችሁ ነገር ይሄ ቂሮስ ሳይወለድ ነው ትንቢቱ የተናገረው። አንዲት እናት ስለ ቂሮስ አንዲት እናት ጫካ ውስጥ ተጥለው እሱ ሲያለቅስ አውጥታ ነው ያሳደገችው። አባቷ ይታወቅ እናቷ ይታወቅ፣ እግዚአብሔር ግን አባቱ የካታራደ አጸያፍ ስም ነው የምንሰጠው እኛ በኢትዮጵያ ደረጃ ትምህርት ቤት ምኑ ቤት ውስጥ ሁሉ የሆነ ስም ነው የምንሰጠው ለእንዲህ አይነት ሰው። ኢየሱስ ጌታ። የእግዚአብሔር ምርጫ ይለያል። አቤት 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 አቤት። እኔ እንደዚህ ብዬ ተነብያለሁ። እድሌ ቢሶንኩኝ ለምትሉ፣ መሄጃ ጠፋብኝ ለምትሉ፣ ምን አጋጠመኝ ለምትሉ፣ የሆነ ነገር የተበላሸ ለምትሉ ከዛሬ ምሽት ጀምሮ የተበላሸ ነገሮቻችሁ መስመር ይይዛል፣ ወደ መስመር ይመለሳል፣ ወደ መንገድ ይመለሳል። ታታኩራዲያ ዲካቶባስ ፋያ ተፈጸመ በጌታ በኢየሱስ። ኢየሱስ ጌታ። እና እንዲህ ነው እግዚአብሔር ኤርምያስን የሚጠራው። ገና በእናቴ ማህፀን አንተ ሳትሰራ ቀድሻለሁ። ምን አድርጌያለሁ? እስከ አንድ ጊዜ ተቀድሻለሁ በሎ፣ ቀድሰውኛል በሎ። ኢየሱስ እግዚአብሔር ልጅ ጌታ። ለአሕዛብም ነቢይ አድርጌያለሁ። ለማንም? አሕዛብ ማለት እግዚአብሔርን የማያውቅ አይደለም። ሰምታችኋል? በእግዚአብሔር ያላመነ ነው እንጂ እግዚአብሔርን የማያውቅ። እግዚአብሔርን ማወቅ ሌላ፣ በእግዚአብሔር ማመን ሌላ። እግዚአብሔርን ለማያምኑት ሁሉ ነቢይ አድርጌያለሁ። ምን አድርጌያለሁ? መተንበይ የሚፈልግ ሰው አለ እዚህ ቤት? በስራው ላይ፣ በህይወቱ ላይ፣ በዘመኑ ላይ፣ በልጆቹ ላይ፣ በጉልበቱ ላይ፣ በአቅሙ ላይ፣ በቀሪ ዘመኑ ላይ መተንበይ የሚፈልግ ሰው አለ? በአሕዛብ ላይ፣ በነገስታት ላይ እነሆ በአብ ልጅ ጌታ በኢየሱስም የልባችሁን መሻት ሰጥቻችኋል። እንደ እግዚአብሔር ነቢይ ተናገርኩባችሁ፣ የልባችሁ መሻት ተሰጣችሁ። ኢየሱስ ጌታ። እኔ ቀብቻለዋል፣ ነቢይ አድርጌያለዋል። ይገርማችኋል። ይሄ ብቻ አይደለም። ቁጥር 6 ላይ እኔ ወዮ ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አልኩ። አላውቅም አለ። እሱ ከራሱ ለመግባት ሞከረ። ከራሱ ለመግባት አልፈልግም፣ አይ ልጅ ነኝ፣ አቅም የለኝም፣ እኔ አልፈልግም እያለ ከራሱ መግባት ሲጀምር እግዚአብሔር እንደዚህ አለ። እግዚአብሔር ግን እንዲህ አለ፣ ወደሚሰድድ ሁሉ ዘንድ ትሄዳል። ላካዳባጋንቶ እኔም ወዮ ጌታ ሆይ እነሆ ብላቴና ነኝ እናገር ዘንድ አላውቅም አልኩ። እግዚአብሔር ግን እንዲህ አለኝ፣ ወደሚሰድድ ሁሉ ዘንድ ትሄዳል፣ የማዘዝህንም ሁሉ ትናገራል። ብላቴና ነኝ አትበል። የኤርምያስ ጥሪ አሁን እዚህ ጋር ነው። ቁጥር 4 ላይ መለኮታዊ ድምፅ ነው የሰማው። የሚያስደነግጥ ድምፅ።
ከዛ በኋላ አፉ ነው የተዳሰሰው። ኤላኮዲያ ዚባጋንዶ ስሙኛ፣ መለኮታዊ ድምጽን እግዚአብሔር ካሰማው በኋላ እኔን ማድረግን አልችልም ብሎ እሱ ከራሱ እኔ እንደውም ለእንዲህ አይነት ሰዎች መልእክት አለኝ። እኔ እኮ አቅም የለኝም፣ መተንበይ ግን አልችልም፣ መጸለይ አልችልም፣ ጉልበቴ ላልተዋል የሚሉ ሰዎች በእርግጠኝነት ዛሬ ምሽት ተቀይረ ነብይ ሆነ ትወጣለህ። ኧረ አሜን ይባላል።